ሰላም ውድ የማራኪ ጤና ቤተሰቦቻችን፣ ዛሬ ለዘመናት በጠቀሜታው ሲወደስ የኖረውን የአሳ ዘይትና የተረጋገጡ ጠቀሜታዎችን እናያለን። አብራችሁን ቆዩ። የአሳ ዘይት በጣም ከሚዘወተር የንጥረ ነገር ሰፕሊመንት አንደኛው ነው። በኦሜጋ 3 የበለጸገ በመሆኑ ለጤና ተመራጭ ያደርገዋል። የአሳ ዘይት ካላቸው የአሳ አይነቶች የሚዘጋጅ ነው። ባለፉት አመታት በተለይ ባደጉ ሀገራት የአሳ ዘይት በጠቀሜታው በጣም የሚደነቅና በብዙ የሕክምና ባለሙያዎች የሚመከር እንደሆነ ይታወቃል። በውስጡ እጅግ ጠቃሚ የሆኑ ንጥረ ምግቦችን በመያዙ በተለይ የልብ በሽታን ለመከላከል ሁነኛ እንደሆነ ይነገራል። የአሳ ዘይት ጥቅሞች: የደም ግፊትን ለመቀነስ፣ መጥፎ የኮሌስትሮል አይነትን ለመቀነስ፣ በደም ስርና ጉበት ውስጥ የሚከማችን የሚጋገር ስብን ለመቀነስ፣ የልብ ጤንነትን ለመጠበቅ፣ የልብ ምት አመታትን ለማስተካከል፣ የልብ ድካምንና የጭንቅላት ውስጥ የደም መፍሰስ ተጋላጭነትን ለመቀነስ፣ የልብ በሽታ ያለባቸው ሰዎች ላይ ድንገተኛ ሞትን ለመከላከል፣ አንዳንድ የስነ አእምሮ በሽታዎችን ለማከም፣ የድብርት ስሜትን ለመቀነስ፣ ክብደት ለመቀነስ፣ የአይን ጤንነትን ለመጠበቅ፣ የሰውነት ሴሎች መቆጣትን ለመቀነስ፣ ለጤናማ ቆዳ፣ በእርግዝና ወቅት ለህፃናት ሁለንተናዊ ጤንነት፣ ልጆች ላይ ትኩረትን ለማስተካከል፣ የአስምንና የአለርጂ ምልክቶችን ለመቀነስ፣ የአጥንት ጤንነትን ለመጠበቅ። የአሜሪካ የልብ ማህበር ማንኛውም ሰው በሳምንት ቢያንስ 2 ጊዜ የአሳ ዘይት እንዲወስዱ ይመክራል። በቀን ከ3 ግራም በላይ መውሰድ ግን አይመከርም። የአሳ ውጤቶችን መመገብ የአሳ ዘይት ከመውሰድ አይተናነስም። እናመሰግናለን።